እኔ ያለ የሚጨቀጭቀኝ በቃ አሁን በኋላ መቆየት የለብሽም ምናምን ነበር የሚለኝ። ከሄድኩኝ በኋላ ግን በምን እንደሆነ ማለት ምክንያቱም በማላውቀው መንገድ እሱ ሀሳቡን ቀይሯል ማለት ነው። ከዛው መቼ ነው እያሉ ይጠይቁኛል ቤተሰቦቼ። ፕሮግራም መቼ ነው? እናቴ ሰርግ መደገስ ትፈልጋለች እና መቼ ነው ብላ ትጠይቀኛለች። እሱን ስጠይቀው ግን ሌላ ምክንያት ነው የሚነግረኝ። ከዛው የንስሐ አባት አለን ሁለታችንም። እሳቸውን ጠርቼ ቁጭ ብለን ጠየቅኩት ማለት ነው። እኔ እውነቱን ማወቅ ፈልጋለሁ፣ ስለዚህ ትክክለኛውን ነገር ንገረኝ አልኩት። ስለው በጣም ያልጠበቅኩት ነገር ነው በሰዓቱ ማለት ይላል ብዬ ያልጠበቅኩ። በጣም ነው የምወደው፣ በጣም ነው የሚወደኝ። ያለቅሳል፣ በቃ ሲያየኝ እውነት ያለቅሳል። እና በቃ ወንድሞቹ እንዲያገባ እንደማይፈልጉ እና መቆየት እንዳለበት እኮ ይሄንን እኮ ለእኔ ልትነግረኝ ይገባል አልኩት። ከዛው አይ በቃ አንቺ የራስሽን ውሳኔ ወስኚ ነው ያለኝ። እና ምንም አላልኩም። በቃ በዛን ሰዓት እናቴ ብዙ ነገር ሆናለች ከኔ ጋር። ገዳም ይዛኝ ሄደች ምናምን። በቃ ስራዬን መስራት አልቻልኩም። ስራ እየሰራው ጫማ ቤት ኮስሞቲክስ ምናምን ከፍቼ እየሰራው ነበር እና ስራዬን መስራት አልቻልኩም። እናቴ እኔን ገዳም ለገዳም ይዛኝ እየሄደች ምናምን ብቻ በጣም ብዙ ተሰቃየው ማለት ነው። በሰዓቱ ያልጠበቅኩት ነገር ስለነበረ እና በቃ ህይወት ይቀጥላል። ቀጠልኩኝ። ምክንያቱም በቃ እንትን ማለት አልፈለግኩም። እሱን መለመን ወይም መለማመጥ ምናምን በፍጹም ያንን አላስብም። ሌላ አዲስ አበባ አልነበረም የምንኖረው እኛ፣ ሌላ ክፍለ ከተማ ነው። ከዛው ሌላ ቦታ ሄድኩኝ ማለት ነው ስራዬንም ትቼ ምናምን። ልክ 2 ዓመት እንደሆነኝ ሌላ ሰው ተዋወቅኩኝ። እውነት ለመናገር ግን በዚህ አጋጣሚ ምናልባት ትምህርት ሊሆናችሁ ይችላል ብዬ ስላሰብኩኝ ነው። ሌላ ሰው ስተዋወቅ ምናምን አልነበረም፣ በፍጹም ምንም አይነት ፍቅር አልነበረኝም። ያስብልኝ ሰው ግን እኔ ግን ውስጤ ምንም አይነት ፍቅር አልነበረም፣ እውነቱን ለመናገር ማለት ነው። ግን እናቴ እኔ እንዳገባ ስለምትፈልግ እንድረጋጋ ስለምትፈልግ እኔም ደግሞ ምናልባት ሳገባ እሱን እረሳለሁ ብዬ ስላሰብኩኝ ሌላ ህይወት ጀመርኩኝ። በጣም ትልቅ ስህተት የሰራሁት በህይወቴ ማለት ነው። ምክንያቱም እኔን ብቻ አይደለም ማለት የዛን ሰው ህይወትን ጭምር ነው የጎዳሁት ብዬ ነው ማስበው። ምናልባት አብሬው ስኖር እወደው ይሆናል ብዬ ነው ያሰብኩት፣ ግን ነው አይደለም። ከዛው ከዚህኛው ሁለተኛው ከተዋወቅኩት ልጅ ጋር ሽማግሌ ላከ ድጋሚ ቤተሰብ ጋር የኛው ልጅ ማለት ነው። ከዛው አብረን መኖር ጀመረን። አንድ ልጅ ወለድኩ። ግን ደግሞ ከባድ ነው ማለት በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። ግን አላቅም በቃ እኔ ምንም አይነት ፍቅር የለም ውስጤ። ለምንድን ነው አላቅም። በቃ አሁንም አስበው ያንን ልጅ ነው፣ ትላንት ያስለቀሰኝን፣ ትላንት እንደዛ ዋጋ የከፈልኩለትን ልጅ ማለት ነው። እውነት እሱ ነው በቃ ማስበው አይኖሬ ላይ። እሺ መጨረሻው ምን ሆነ ውዴ? መጨረሻው እኔ አሁን ያለሁት አሜሪካ ነው፣ እሱ ደግሞ ኢትዮጵያ ነው ያለው። አንድ ላይ አይደለንም። ኦኬ። እና ሀቡዬ ምን ትመክሪኛለሽ? እስኪ የሆነ ነገር እንድትይኝ ነው። ምክር ፈልገሽ ሳይሆን ከታሪክሽ እኛ እንድንማርበት አይደል? ያልወደድነውን ሰው ማግባት ጥሩ እንዳልሆነ ልታስተምሪና ያፈቀርነውን ሰው አንድን ሰው ስላጣ ነው ብቻ ሶሪ ራሴን በጣም አስገድጄ ነው እየተናገርኩ ላልተዋጠልኝ ነገር ላይ የሆነ ምክሬን እኔም ስመክር ካንጀቴ ስለሆነ የሆነ የተፈጠረ ታሪክ ዝም ብሎ ነገር ሳይዋጥልኝ ሲለኝ ምክር ራሱ አይመጣልኝ። አቡዬ እማምላክን እኔ ትክክለኛ ህይወቴን ነው የምነግርሽ። ድንግልን ምስክሬ ናት። እሺ ማሪ በቃ ሰው ፎሎ ያደረገኝ ዞሮ አይደለም እማዬ ትሙት
እሺ እኔ እናት እኮ ስለዚህ በቃ ዞሮ ዞሮ አልፏል። አሁን ኦልሬዲ ከሁለቱም ጋር ተለያይተሽ አንቺ አሜሪካ ነው ያለሽው አይደል? አዎ ልጄና ባሌ ኢትዮጵያ ነው ያሉት። በቃ ስለዚህ ምን ብዬ እመክርሻለሁ ማሪ? አይ ውሸት እንዳይመስልሽ ስለፈለኩ ነው ማለት እንዲህ ለምናምን እንዳይመስልሽ ስለፈለኩ ነው። እሺ ማሪ እሺ እናመሰግናለን የህይወት ተሞክሮሽን ስላካፈልሽን። ከታሪክሽ የማንወደውን ሰው ማግባት ጥሩ እንዳልሆነ ተምረናል። አመሰግናለሁ አብዬ። አመሰግናለሁ የኔ እናት። እሺ እናቴ። እሺማ አይ ላቭ ወይ አቡዬ ሰላም አለን። እንዴት ነሽ አቡዬ? እኔ ወደ አንዴ ልቅደምና እዚሁ እንድቀመጥ ማለት ነው። እሺ ይቅርታ ጋር ትናንት ገብቼ ነበር። አስታወስኩሽ። ትናንትና አንቺ ከሄድሽ በኋላ መታ ነበር መዲና። እሺ ነበር ያልኩሽ ነው። ከስር ነበርኩ እኔ አልወጣም አንቺ ሳትወጪ በይ። እሺ ማሪ አላየሁሽም ነበር። ኦኬ ልጅቷ ያው ከመሸ ብዙ ሰዎች በውስጥ ስልክሽን ብለውኛል፣ ሰጠኋቸው። አንቺ ጋር የገባች ልጅ ነበረች ጠንክር ሴት፣ ማንም የሚያወራኝ የለም። ልጅቷን ሐኪም ቤት አስገብቷት አድራ ነበረ። ጠንካራ ሴት የጠንካራ ሴት እህት አልደወለችም? ኧረ ማንም ብዙ ሰው ነው ስልኬን የወሰደው፣ በጣም ብዙ ሰው በውስጥ ማንም ግን የደወለ የለም። መቤቴ ወይኔ ሰው ጉድ ፈላ። እሺ ግን ሰዎቿ በጣም ጥሩ ስለሆኑ ያው ሐኪም ቤት ወስደው አደረች። ያው ስልክ ምንም አይፈቀድም እና የአይምሮውን መድኃኒት ተሰጣት። ዛሬ ደህና ናት አለች። ሴትዮዋ ደውላልኝ ነበር በራሷ በቦርቴ ስልክ ማለት ነው። ግን አሁን ይዟት የሚሄድ ሰው ያስፈልጋል። ወደ ኢትዮጵያ ይሄ አማኑኤሉ እንዳትገባ እኮ ይሄ እኮ ግዴታ ሰዎቹ ለኤምባሲ ነው ማሳወቅ ያለባት። ግለሰብ እኮ ዝም ብሎ ውክልና ወስዶ ይዞ መሄድ እኮ አይችልም። ለኤምባሲ ነው አሳልፎ መስጠት ያለባቸው። ኤምባሲ፣ ቆንጽላ፣ የኢትዮጵያ ኮሚኒቲ ያስቀምጧታል እዛ። እነሱ ይልኳታል። ዶክተሩ ያለው እሷን ኃላፊነት መጥቶ የሚወስድ ሰው አይዲውን ይዞ መጥቶ ይውሰዳት ነው ያለው፣ ወደዛኛው እንዳትዘዋወር። ይሄን ደግሞ የሚያደርግ ሰው ቢያንስ ትራንስፖርት እንኳን ከፍለን ይዟት የሚሄድ ሰው እንፈልጋለን። ፕሊስ እዚህ ውስጥ ካለ ሰው እንዲረዳት ነው። ይሄን ለምንድነው ህግ እንዳያውቀው የተፈለገው? ለምን ኤምባሲ እንዳያውቅ ተፈለገ ይሄ ጉዳይ? ለምን ልጅቷ አይምሮ አንስታለች አይደል? ጤነኛዋ ልጅ አይምሮ ትተስታለች። ስለዚህ ይህቺ ልጅ ጉዳይ ኤምባሲ እንዳያውቀው ለምን ተፈለገ? ለምን በኤምባሲ በኩል ሳያልፍ ጉዳዩ በግለሰብ በሚዲያ ተሸፋፍኖ ተይዛ እንድትሄድ ለምን ተፈለገ? አሁን የተፈለገው አማኑኤል እንዳትገባ ነው። እዚህ ሆስፒታል ዱባይ እንዳትሄድ እኮ አይገሏትም፣ ሕክምና ነው የሚደረግላት። ለምን እዚህ ደረጃ እንደደረሰች ደግሞ መመርመር አለበት። ይሄ ተሸፋፍኖ ማለፍ ያለበት ነገር እኮ አይደለም። ለኤምባሲ መጠቆም አለበት። ለኤምባሲ ልጅቷ መሰጠት አለባት። ኤምባሲ ጉዳዩን ማየት አለበት። ለህግም የሚያሳውቀው ጉዳዩን የሚከታተለው ኤምባሲ ነው። ለምንድን ነው በግለሰብ ተሸፋፍኖ ወደ ሀገር ቤት እንድትሄድ የተፈለገው? እኔ አልገባኝም። ለምን ኤምባሲ አያሳውቁላትም ሰዎቹ? አቡየኔ ልጅ የሰውኛ ነው ለረዳት፣ በቃ የሰውኛ ለረዳት ተጨማቁተናል። ሙሉ ቀን ሰውየውን ለምን ፖሊስ ጥራና ኤምባሲ ተጠርቶ ኤምባሲ ኢትዮጵያን ኤምባሲ አለ ይኸው ቁጥርን ካየ ኢትዮጵያን ኤምባሲ ቁጥር ደውልና አመልክት መተው ፖሊስ እምቢ ብሎ ነው የመለሰው አለ። ውሰዱልን እርዱን ብለናል አለች። እኔ ቦይሷን ላይ ሴትዮቷንም የሰውየውን ልላክልሽ በማን ልላክልሽ? አቡዬ እዚህ ማሰማት አልፈልግም። ለምን ወንጀል ነው። ኖ አይቻልም። የግለሰብ ቮይስ ልላክልሽ ስሚውና ትረጅኛለሽ። አቡዬ በማለት ለምን የኤምባሲ ቁጥር አትሰጫቸውም? ልስጥሽ የኤምባሲ ቁጥር ከሌለሽ እና ሰጫቸው። እኔ ወሰዷት እንደወሰዷት እምቢ ላይ ጣሏት አልኩ። እሺ ምን አሉ ብያለሁ። ይሄንን ትናንት ሙሉ ቀን እኔ ብቻ አይ ውዴ ትናንትና ያልሽውን እዚህ ልንገርሽ። ሰውየው ለምን ፖሊስ አይጠራላትም ስልሽ ጥሩ ሰው ናት ፖሊስ ሊጠራባት አልፈልግም አለ ስትይ፣ ሰውየው ጥሩ ሰው ስለሆነች ፖሊስ የማይጠራው ፖሊስ ሊገላት አይደል የሚፈልገው? ይመረመራል። እቺ ልጅ ማን እንዳሳበዳት ለምን እንዳበደች ይሄን 4 ዓመት አገልግላቸው ደሞዝ ይክፈሏት አይክፈሏት ሁሉ ነገር ይመረመራል። ዝም ብላ ተጠቅልላ ወደ ሀገር ቤት አትሸኝም አልኩኝ ስል ሰውየው በጣም ጥሩ ሰው ነው፣ እሷም ጥሩ ሰው ናት። 4 ዓመት ስላገለገለችን ፖሊስ ልንጠራባት አንፈልግም አለ ሰውየው ስትይ፣ ዛሬ ደግሞ ብያለው ፖሊስ ጠርተን እንድትረጂኝ ቦይሷን በማለላክልሽ ይሄን ብቻ እንድትረጂ። አይ ቦይሱን አልፈልግም ማሪ፣ እኔ ቦይሱን አልፈልግም። እኔ ፈልገው የኤምባሲ ስልክ ልስጥሽና ተረዳሁሽ እኮ ማሬ። ትናንትና አንቺም ያልሽኝ እኮ ፖሊስ ጋር እንደውልም ልጅቷ ጥሩ ስለሆነች 4 ዓመት ስላገለገለችን አለ ሰውየው ስላልሽኝ ነው። ዛሬ ደግሞ ፖሊስ ጋር ደውለን ነበረ። ፖሊሶች ራሱ አንረዳም ብለው ነው። ደውለን አይደለም ትኬት ቆርጠው ኤርፖርት እንደወሰዷት ኤርፖርት አልሄድም ብላ ስትላቸው ለእኔ ያለችኝ የት እንደወሰዱኝ አላውቅም፣ እዚህ ግቢ ያሉኝ ነው ያለችኝ። ጠዋት ነው ይሄንን በደህና ያወራችኝ።
እሺ ሰውየው ሴትዮዋ ደግሞ ዛሬ ጠዋት ያለችኝ እዛ ኤርፖርት ከገባች በኋላ እርዱን ብንላቸው ራሱ እምቢ አሉን ያለችኝ። አሁን ደግሞ ኤርፖርት ሆነ። ቅድም ፖሊስ ጋር ወስደናት ፖሊሶች አንረዳም ብለው ነው። ፖሊሶች ኤርፖርት አቡዬ እየሰማሽኝ ፕሊዝ። ፖሊስ ጋር ለምን ስልሽ ፖሊስ ጋር ወስደናት ፖሊሶች አንረዳም ብለው ነው ያልሽው። እኔ በደንብ ነው የሰማሁት ውዴ። ካንቺ እኮ አይደለም ችግሩ። ሰውየው ለምንድን ነው ፖሊስ ጣቢያ ሊወስዳት ያልፈለገው? ለምን ለፖሊስ ለምን አይሰጣትም? እቺ ልጅ አብዳለች። ለምን አበደች? መመርመር አለባት። አካሏ ላይም የደረሰ ነገር ካለ አይምሯ ላይም የደረሰ ነገር ካለ ሐቋ ወጥቶላት ካሳ የሚሰጣትም ነገር ካለ ተሰጥቷት ሐቋን አግኝታ ነው መሄድ ያለባት። ለምን ዝም ብላ ትሄዳለች? ለምን እዚህ ጋር እኛ ግለሰብ ፈልገን ውክልና የሚወስድ ምናምን ስለዚህ ያሁን እንዳረጋቸው አልኩ ብዬ ለዝጋ እኔ ማለት ያለብሽ እንኩ የኤምባሲ ቁጥር يقولش لسوي متو هاي الرقم سفارتنا اتصل في السفارة بيجوا بياخدونها بيو أو اتصل في الشرطة عندي زنبلو يسوسو ما يشنيم زنبلات تشنيم دموز يسنتامت عندك كفلات من درسوبات اندابدج تقارطونو فتح አግኝታ ሐቋ ወጥቶላት ነው ተበድላ ከሆነ فتح አግኝታ ነው መሄድ ያለባት ተሸፋፍኖ የሚሄድ ነገር የለም ስለዚህ ለሰውየው ይሄው የኢትዮጵያ ኤምባሲ እንዳለን ይወቅ ሰፋራ ደውልና ስጣቸው ወይ ሰፋራው ሰዳት ብለሽ እዛ ያቀርብ ብር አላት ስለው ማለት ነው ለምን ብር ሲለኝ ምናልባት እንዳይወስዱባት አልኩት ምን እንደሚወስድባት ሲለኝ ሌባ አልኩት ከሌውም حرام ያለኝ ከዛ በቃ ኦኬ ምንም ማድረግ አልችልም ከሊውም حرامي ምንድነው ታያቸው ሌቦቹን ሌቦቹ ታያቸው እሱን አታውሪ አሁን አለኝ ስለ ሌባ አታውሪ አሁን ነው ስለ ልጅቷ ነው ማውራት ያለብሽ ተማለት ይመስለኛል እኔ ቀኑን ሙሉ ተጨነቅኩ ትናንት ተጨንቄው አልኩ ይኸውልሽ አንቺ ራሱ እሷን መርዳት ከፈለግሽ ኤምባሲ ደውለሽ መጠቆም ትችያለሽ ነው ለምን ጉዳዩን ኦሬዲ የምታውቂው አንቺ ስለሆንሽ አንቺ ራስሽ ኤምባሲ ደውለሽ ሁሉን ነገር ማሳወቅ ትችያለሽ ይኸውልሽ you yourself አለች ሶሎሚ የምትባለች you yourself call the embassy and tell them what's going on if you want to be help እሷን መርዳት ከፈለግሽ አንቺ ራስሽ ኤምባሲ ደውለሽ የሰውየውን ስልክ ሰተሽ እንደዚህ ለምን አንቺ ስለሆንሽ ጉዳዩን ከመጀመሪያ ወንድምሽ ከኢትዮጵያ ስልኳን ሰጥቶሽ እርዳት ብሎሽ እርዳታውን ስለጀመርሽ just ኤምባሲ ደውለሽ ኢትዮጵያ ኤምባሲ በአማርኛ በአገርሽ ቋንቋ ለኔ እንዳስረዳሽ ለኤምባሲ ማስረዳት ትቻለሽ ኤምባሲ ደግሞ የሰውየውን ስልክ ካንቺ ተቀብለው እንደዚህ አይነት ጥቆማ ደርሶን ነበረ ምክንያቱም ኤምባሲ ማለት ሀገራችን ማለት ነው እዚህ ኤምባሲ ያሉት ለኛ ተጠሪ ቆመው ነው ንገሪያቸው ለሰውየው ከፈለግሽ ለሰውየው የኤምባሲውን ቁጥር ስጪው ወይ ደግሞ ኤምባሲ ደውይና ለኤምባሲ ጠቁሚላት እሺ ምክንያቱም ሰውየው እቺ ልጅ ላይ ምንም ነገር ደርሶባት ከሆነ ፍትህ ሳታገኝ መሄድ የለባትም ተደፍራ ከሆነ ተደብድባ ከሆነ ብር የአንድ ዓመት የሁለት ዓመት ደሞዝ ተከልክላ ከሆነ ከመሬት ተነስቶ የሰው ልጅ አያብድም 4 ዓመት በሰላም የሰራች ሴት በመጨረሻ ለምን አበደች ምን ተደርጋ ምን ደርሶባት ይሄ መጣራት አለ ቅርቧ አይደለም እኮ ነው ቅርቧ ቢሆን ጥሩ ነበር እኔ አቡዳቢ ያልፈላልኝ ተጠብቅብሽም ይሩትዬ ጀስት ኤምባሲ ደውለሽ ነው ማጠቆም ያለብሽ ኤምባሲ ቁጥር ከሌለሽ ልስጥሽ እዚህ ጋር እሺ ማማ ታጤን ቴሌፎንሽ እሺ هذا برتقال وين مستشفى يقول كويس سمعت سيدي የምትለው وين يقول ماما داخل اونلاين داخل تيك توك